በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ራእየ ማርያም። ከዚህ በኋላ ከስር እስከ ጫፍ ከጫፍ እስከ ስር ድረስ በ5000 ዓመት የማይደረስ ጥልቅ ገደል አሳየኝ። የአንዱ ነፍስ በአንዱ ነፍስ ላይ ሲወድቅ አየሁ። እኔም ምንድናቸው ብዬ ልጄን ጠየቅኩት። በአባታቸው በወንድማቸው በባልንጀራቸው ሚስት የሚሰስኑ ናቸው አለኝ። ሴት አራስ ሆና ወይም እርግሟ በመጣ ጊዜ በሩካቤ ስጋ የሚገናኙና እንስሳት ምድርን ሰንጥቀው የሚያወስቡ ወንድም በግብረ ሰዶም የሚያመነዝሩ ካህን ሆኖ ከሌላ ሴት የካህኑ ሚስት ከሌላ ወንድ ቢሄዱ እነዚህ ሁሉ የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ ሌላ ቦታ አሳየኝ። 4 መላእክተ ጽልመት ተሸክመው ወስደው በእሳት አልጋ አስቀምጠው በእሳት ፍላጻ ሲነድፉት የእሳት ውሃ ሲያፈሱበት አንድ ሽማግሌ ሰው አየሁ። ባየሁትም ጊዜ ብዙ አለቀስሁ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ጳጳስ ነው አለኝ። ኃጢአቱንም እነግርሻለሁ አለኝ። የቤተ ክርስቲያንን ሥርዓት አልተከተለም፣ በሕጌ ተጠብቆ አልኖረም። ስጋዬን ደሜን ያረከሰ ነው። ዘመኑንም በዝሙት የፈጸመ ነው። ዳግመኛ እንግዳ አልተቀበለም፣ ለተራበ አላበላም፣ ለተጠማ አላጠጣም፣ ለታረዘ አላለበሰም፣ የታመመ አልጠየቀም፣ ያዘኑትን አላረጋጋም፣ የታሰሩትንም አላስፈታም። ስለዚህ የዘላለም ቦታው ይህ ነው አለኝ።